በህይወት ዝም ማለት ማትለምድ ከሆነ አንድ ቀን በህይወት ማትወጣውን ዋጋ ትከፍላለህ። ዝም ማለት ሁልጊዜም ሚስጥር ጠባቂነት መለማመድ በህይወታችን በጣም ጠቃሚ የሆነው መሳሪያችን እንደሆነ ዛሬ ላስተምራችሁ ፈልጋለሁ ማለት ነው። አንድ ተኩላ ነበር። ያ ተኩላ ዝም ባለ ማለት ዋጋ እንደከፈለ የሚያሳይ አሪፍ ታሪክና እኛም የምንማርበትን ቪዲዮ ልሰራላችሁ የወደድኩት ማለት ነው። ይህ ተኩላ ምን ገጠመው፣ እንዴት ነበረ፣ ሚስጥር ባለመጠበቁ ደግሞ ምን ከፈለ የሚለውን እናያለን ማለት ነው። በጥረታችን ትልቅ ቦታ ልንደርስ እንችላለን። ዋጋ ከፍለን ደምተን ወድቀን ተነስተን ስኬታማ ልንሆን እንችላለን። ታዲያ ያ ስኬት የመጣበት መንገድ አውቀን በጥበብ የማንይዝ ከሆነ ስኬታችን እንደማይጠፋ ደግሞ እርግጠኛ መሆን የለብንም ማለት ነው። ስለዚህ ጥበብ በህይወታችን በጣም አስፈላጊ መሆኑን የምናይበት ቪዲዮ ነው ማለት ነው። እስከ መጨረሻው ተከታተሉ። ሰላም ጤና ይስጥልኝ የዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያልን ዛሬ በመግቢያችን እንዳየነው ምን አይነት ሰዎች ነን እኛ? ብዙ ጊዜ የሆነ ነገር እንጀምራለን። የሆነ ነገር ስናገኝ ያንን ነገር ሚስጥራችንን አሳልፈን ለሰዎች እንናገራለን። አንዳንድ ጊዜ የሆነ ነገር ሰዎች ይነግሩናል። አትንገር ብለው የነገሩን ራሱ አሳልፈን ለሰው እንሰጣለን። ታዲያ እርስዎ ምን ያህል ሚስጥር ጠባቂ ነዎት የሚለውን የምንዳስስበትን ቪዲዮ ነው በመግቢያው ላይ እንደነገርናችሁ ያየነው። እንግዲህ በህይወታችን ብዙ ጊዜ ሰዎች የሚያጠቁን ወይም ደግሞ ሰዎች እኛን የሚጎዱን ራሳችን አሳልፈን በምናደርገው ነገር ነው። አንዳንዴ ሰዎችን በማመን ነገሮችን አሳልፈን ስንሰጥ ያሰብነውን ነገር ስንናገር ይታያል ማለት ነው። በእርግጥ ምናልባት በቅንነት አይተነው ነገሮችን ልናደርግ እንችላለን። ሁሉም ነገር ይደበቃል ማለት አይደለም። ግን አብዛኛው ጊዜ በተለይ የህይወታችን ወሳኝ የሆነው ምዕራፍን ለሰዎች አሳልፈን የምንናገር ከሆነ በህይወታችን ትልቅ ኪሳራ፣ ትልቅ ጉዳት እንጎዳለን ማለት ነው። እንግዲህ ዛሬ ይህንን ቪዲዮ ለመስራት መነሻ የሆነኝ አንድ ታሪክ ነው። እንግዲህ በአንድ ወቅት አንድ ተኩላ የገጠመው ታሪክ ነው። እንግዲህ ተኩላ በደን ውስጥ ሲኖር ያው የደኑ ትልቁ እንግዲህ እንደምታውቁትም የዛ የደን አለቃ አንበሳ እንደሆነ ይታወቃል ማለት ነው። አንበሳ ሁሉ ጊዜ ያስጨንቃቸዋል። እንደምታውቁት እንግዲህ አለቅነቱ ስላለ ጫናው ይኖራል ማለት ነው። እና እነኚህ ተኩላዎች አንድ ቀን እየጮሁ እያለ ከኋላ አንበሳ ይመጣባቸዋል እና ያ አንበሳ እንደሚበላቸው ስለሚያውቁ መሸሽ ይጀምራሉ ማለት ነው። እየሮጡ እያሉ ነገር ግን አንዱ አንበሳ መጋፈጥን ፈለገ ማለት ነው። መጋፈጥን ፈለገና እናንተ ሽፉ እኔ እጋፈጠዋለሁ ያመጣውን ያመጣል ብሎ አንበሳ ጋር ግብ ግብ ለመግጠም ወሰነ ማለት ነው። እነኛ ፈርጠው ሄዱ። እሱ ግን አንበሳን ቆሞ ተጋፈጠው ማለት ነው። አንበሳ ሊበላው ነው እየሮጠ የመጣው፣ ግን እሱ በቃ መሸሽን አቆመና ቀጥታ ከአንበሳ ጋር ትግሉን ገጠመ ማለት ነው። በጣም ተታገሉ፣ በጣም አቆሰለው። ነገር ግን አልሞተም። እንደምንም ቆስሎ አመለጠ ማለት ነው ከአንበሳ። አምልጦ እየሮጠ እያለ ነፍሱ ጭኝ ብሎ ደሙን እያዘራ እየሮጠ እያለ በአጋጣሚ የሆነ ቀለም ፋብሪካ ውስጥ ይገባል ማለት ነው። እዛ ደን ውስጥ የሆነ ቀለም ፋብሪካ ነበርና ማለት ነው። እየሮጠ እየሄደ ያ ቀለም ፋብሪካ ውስጥ ቀለም ገንዳ ውስጥ ይወድቃል። ከዛ ቀለም ገንዳ ውስጥም እንደምንም ተፍጨርጭሮ እንግዲህ አምልጦ ይሄዳል ማለት ነው። ያ ቀለም በላዩ ላይ ስለፈሰሰና ሙሉ በሙሉ ሰውነቱ የመጀመሪያው ከለር በዛ በቀለም ምክንያት ይቀየራል ማለት ነው። ያንን ቁስሉን ይዞ ቀለሙ ከለሩን ቀይሮታል። ይመጣል። ያው ህመሙን ያገግምና ተሽሎት ቀስ ብሎ በሌላ ጊዜ ከህመሙ ድኖ ወደዛ ደን ይመለሳል ማለት ነው። እንግዲህ እሱን የሚመስል እንስሳ የለም በዛ ደን ውስጥ። ለምን? እሱ አሁን በቀለሙ ምክንያት ሌላ ከለር ይዟል ማለት ነው። እና በጣም ብዙ አራዊቶች ተደመሙበት፣ ተገረሙበት። አንድ አስገራሚ እንስሳ እዚህ ደን ውስጥ ተገኝቷል ብለው በቃ ፈሩ ማለት ነው። አንበሳን የሚፈሩትን ያሁላ እንስሳ ጭራሽ አሁን ተገልብጦ ይሄንን ተኩላ የሚፈራበት አጋጣሚ ተፈጠረ ማለት ነው። በጣም ተኩላውን ፈሩት። በቃ ይሄ ልዩ የሆነ እንስሳ፣ ይሄ በጣም ከሁላችንም የተለየ ከላይ ከመላክ የመጣ ስለሆነ አለቃ መሆን አለበት ብለው የአንበሳን አለቅነት ለመሻር ስብሰባ ተቀመጡ ማለት ነው። እስከዚህም ሰዓት ተኩላ መሆኑ ማንም የሚያውቅ የለም። ያ ከአንበሳ ጋር ፊት ለፊት ተጋጥሞ ወገኖቹን ለማዳን ሲል የቆሰለ ተኩላ መሆኑ ማንም የሚያውቀው አልነበረም እና ሙሉ በእጅ ብልጫ እሱ የዛ የደን አለቃ እንዲሆን ተወሰነለት ማለት ነው። ከዛም በዛው አለቃ ሆነ፣ አንበሳ ስልጣኑን አስረከበ፣ መኖር ጀመሩ ማለት ነው። ታዲያ የቆዩ ሲሄድ ይህ ተኩላ በውስጡ ዘመዶቹ ናፈቁት፣ ብቸኝነቱ ጎዳው። ሲያያቸው በተለይ እዛ በተለያየ ጉዳይ እዛው ደን ውስጥ ሲያያቸው
ናፈቁትና እነሱ ወደ እነሱ መቀላቀል ፈለገ ማለት ነው። ቀስ ብሎ ጠጋ ብሎ ሹክ ይላቸዋል። እኔ እኮ እከሌ ነኝ እንደዚህ 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 ሆኖ እንደዚህ ሆንኩት እኮ ነኝ ምናምን ይላል። በጣም ተደመሙ፣ ደነገጡ፣ አላመኑ። ግን ያው ሁሉንም ነገር ሲያስረዳቸው ከማመን ውጪ ምንም አልነበራቸውም እና አመኑት ማለት ነው። ያ እነሱን ለማዳን ብሎ ፋይት ያደረገው ተኩላ መልኩን ቀይሮ እንደመጣ ገባቸው ማለት ነው። ታዲያ በዚህን ሰዓት ከውስጥ ደግሞ ክፉ አይጠፋምና አንዳንዴ ብዙ በህይወታችን የራሳችን ሰዎች የምንላቸው አሳልፈው ሲሰጡን ይታያልና ከውስጡ የተወሰኑት ሄደው ለአንበሳ ሹክ ይሉታል ማለት ነው። አንተ እኮ አለቃ ብለህ የሰየምኩ ስልጣን ያስረከብከው እከሌ ነው፣ ራሱን ቀይሮ መጥቶ ነው እንጂ ሌላ አዲስ ክሬቸር አይደለም ብለው ይነግሩታል። በዚህ ሰዓት እሱ በጣም አላመነም። አንበሳ በጣም ተናደደ፣ በጣም ገረመው። ውሸታችሁን ነው አለ። ሊያምን አልቻለም። ነገር ግን በራሱ መንገድ ማጣራት ጀመረ ማለት ነው። እና ሁል ጊዜ ተኩላዎች ምን ያደርጋሉ? አንገታቸውን ቀና አድርገው ወደ ሰማይ ይጮሃሉ ጠዋት ጠዋት። እና አንድ ቀን አንበሳ እሱን ተደብቆ ሲመለከተው የጎኖቹ ዘመዶቹ ደን ውስጥ ሲጮሁ ድምፅ ሲሰማ ይሄ ተኩላ ልክ እንደነሱ አክት ማድረግ ይጀምራል ማለት ነው። በዚህ በደንብ ያየውና ይታዘበውና ከዛ ቀስ ብሎ ያንን ለሁለት ቀን ለሶስት ቀን ካጠራ በኋላ እርግጠኛ ሆኖ ይሄ ተኩላ ነው ሸውዶኛል ብሎ ማመን ጀመረና ጠጋ ብሎ አንድ ቀን ሳያስበው ጋማውን ይዞ እንዴት ተዋሸኛለህ ብሎ አጠቃው፣ ገደለው ይባላል ማለት ነው። እና ምንድነው የሆነው እንግዲህ መጨረሻ ያ ተኩላ ሞተ ማለት ነው። በዚህ አንበሳም ወደ ስልጣኑ ተመለሰ ማለት ነው። ከዚህ ቪዲዮ ምንድነው እንግዲህ የምናየው ብዙ ጊዜ በህይወታችን ሚስጥር የሚባል ነገር ሰዎች ሊነግሩ ይችላሉ፣ ወይ ደግሞ እኛ ራሱ ሚስጥር ይኖረንና የልብ ጓደኛ ለምንለው አሳልፈን እንሰጣለን። ያ ሚስጥር ግን ዞሮ ደግሞ ራሳችንን ሲገል እንመለከታለን ማለት ነውና በህይወታችን በተለይ ፔን አይተንበት የሆነ ነገር ለፍተን ደክመን ያገኘነውን ነገር በአጋጣሚ ሊሆን ይችላል ያገኘነው፣ ኦር ደግሞ ተሰጥቶ ሊሆን ይችላል፣ ኦር ጊዜያችን ቀናችን ሆኖ ሊሆን ይችላል የተሰጠነው። የፈለገው ቢሆን ያን ሚስጥር አሳልፈን መስጠት የለብንም ማለት ከውድቀታችን የተነሳንበትን ሰክሰስፉል የሆንበትን ሚስጥር አሳልፈን ለሰዎች የኛ ናቸው እናምናቸዋለን የሚባለው ሰው አሳልፎ መስጠት በምንም ታምር ተገቢ እንዳልሆነ ከዚህ ታሪክ እንማራለን ማለት ነው። ታዲያ ብዙዎቻችን በህይወታችን ስንኖር በሰዎች ምክንያት አሳልፈው ሲሰጡ እናያለን። በሰዎች ምክንያት ስንወድቅ ይታያል። ትላንትና የኛ ያልናቸው ያመናቸው ሰዎች በውድቀታችን ጊዜ የሌሉ ሰዎች በሆነ ጊዜ ደግሞ እኛን ሊያጠቁ ወይ ደግሞ ጉድጓድ ሲቆፍሩልን ሊታይ ይችላል ማለት። ስለዚህ በህይወታችን ትልቁ ነገር ከዚህ ታሪክ የምንማረው ምንድነው? በጣም ጠንካራ ልንሆን እንችላለን። ነገሮችን ተቋቁመን ተፋልጠን ወድቀን ተነስተን የሆነ ቦታ ላይ ልንደርስ እንችላለን። ግን ያን የደረስንበትን ነገር ደግሞ በጥበብ መያዝ መልመድ አለብን ማለት ነው። ይሄ ተኩላ እንግዲህ ስንትና ስንት መስዋዕትነት ከፍሎለት ያገኘውን በረከት ያገኘውን እድል ነው አሳልፎ ያጣው ማለት ነው። በቀላል አይደለም፣ ደምቷል። ስንትና ስንት የአንበሳ ቡጢና ቡጥጫን ተቋቁሞ ነው ያንን እድል ያገኘው በዛ ቀለም ማለት ነው እንግዲህ። ስለዚህ ያንን ነገር ግን ይዞ መቆየት አልቻለም ማለት ነው። ጥበብ ጎደለው ማለት ነው። በህይወታችን ጥበብ የማይኖረን ከሆነ ነገሮችን የምንይዝበት ማኔጅ የምናደርግበት ነገር ትክክል የማይሆን ከሆነ አንዳንዴ በእጃችን የገቡትን በረከቶች ራሱ ስናጣ ይታያል ማለት ነው። ስለዚህ በእጁ የገባውን ስልጣን በእጁ የያዘውን በረከት ይዞ ማቆየት አልቻለም ማለት ነው። ያ በረከት ከየት መጣ? በጥረቱ በፍጋቱ ያደረገው አምላክ ረድቶት ሊሆን ይችላል። ቀለሙን አሩጦ ቀለም ፋብሪካ ውስጥ ደፋው። ከዛ ቀለም ፋብሪካ ውስጥ ሲወጣ ሙሉ በሙሉ ከለሩ ተቀየረ። አንዳንዴ ስንወድቅ መውደቃችን ራሱ ለምክንያት መሆኑን ደግሞ እዚህ ጋር እንማራለን ማለት ነው። ለበረከት ሊሆን ይችላል፣ መውደቅህ ለበረከት ሊሆን ይችላል ማለት ነው። ስለዚህ በህይወትህ ሁልጊዜም ዝም ማለትን መልመድ በጣም አስፈላጊ እንደሆነ ከዚህ ቪዲዮ እንማራለን ማለት ነው። ዝም ማለት በተለይ ሚስጥር የምንላቸውን ነገሮች አሳልፈን ለሰዎች አለመስጠት፣ ፓወር የሆኑንን ጠቃሚ የሆኑትን ዊፐን የምንላቸውን አሳልፈን ለሰዎች አለመስጠት መማር አለብን። ነገሮች ለፍተን ተክተን ደግሞ በጥራታችን የሆነ ቦታ ላይ ስንደርስ ያንን ያገኘነውን ነገር በጥበብ ማንይዝ ከሆነም ደግሞ ልክ በዚሁ ልክ እንደምንሸወድ እንደምንበላ ማወቅ አለብን ማለት ነው። እና በህይወታችን ዝም ማለት መልመድ በጣም ጠቃሚ እንደሆነ ያየንበት ቪዲዮ እንግዲህ ይህንን ይመስላል። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላም ሁኑ። ከዚች ቪዲዮ ከተማራችሁ ቪዲዮዎችን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። ዝም ማለት ልመድ የሚለው የዛሬው ቪዲዮአችን ይህንን ይመስላል። ከመጨረሻው አብራችሁን ስላላችሁ